ሰላም ጤና ይስጥልኝ ውድ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የተለያዩ የስፖርት መረጃዎችንና የጨዋታ ትንተናዎችን የምታገኙበት የዱቼ ቬሌ ስፖርት ቻናላችን ነው። በዚሁ አጋጣሚ ለቻናላችን አዲስ ከሆኑም ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እንላለን። ይህንን ስንልም በአክብሮት ነው። በመርሲሳይድ ደርቢ ሊቨርፑል በሜዳቸው አንፊልድ ሮድ ኤቨርተንን አስተናግደው የሊጉ መሪ የሆኑት ሊቨርፑሎች ኤቨርተንን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። ፖርቹጋላዊ ተጫዋች ዲየጎ ዦታ በ57ኛው ደቂቃ ላይ ያስቆጠረው ኳስ ለቀያዮቹ ወሳኙን 3 ነጥብ ላይ ያስገኝላቸው ችሏል። ጆታ ትላንት ምርጥ ሆኖም ነበር ሊያመሽ የቻለው። በጨዋታው ግን ኤቨርተኖች የነበራቸው የተቀናጀ ዲፌንስ ሊቨርፑሎችን አውኮ ተገኝቷል። ሆኖም ግን የሊቨርፑሎች ፕሬሲንግ ጌምና ታክቲካሊ ዲሲፕሊን መሆን ለቀያዮቹ 3 ነጥቡን ማሳካት ቁልፍ ሆኖ ተገኝቷል። ኤቨርተኖች ግን በዚህ ጨዋታ በመጀመሪያው አጋማሽ አጥቂያቸው ቤቶ የማይገኝ ድል ብቻ ለብቻ ከኬለር ጋር ተገናኝቶ አንገል ገሽቶበት አባክኖት የነበረበት አጋጣሚም ነበር። ይቺ ኳስ ላይ ግን የቨርጂል ቫን ዳይክ ስህተትም የጎላ ነው የነበረው። ስለ መጀመሪያው አጋማሽ ካነሳን አይቀር ግን የኤቨርተን ተጫዋች ጄምስ ታርኮውስኪ ትላንት ቀይ ካርድ አለመመለከቱም በጣም እድለኛ ተጫዋች ያርጓል። አሌክሲስ ማካሊስተር ላይ የሰራው ጥፋት ቀይ የሚያሰጥ ጥፋት ሆኖ በሚገርም ሁኔታ ግን ሊታለፍ ይችላል። በጨዋታው ግን ማንሳት ካሉብን ነጥቦች መካከል ሊቨርፑሎች በዚህ ጨዋታ ላይ 74% ያህል የጨዋታ ቁጥጥር ነበራቸው። ቀያዮቹ ትላንት ወሳኙን ድል ቢጎናጸፉም በበቂ ሁኔታ ስራቸውን ሰርተው የወጡ ቡድን ናቸው የሚባሉ ግን አይነት አልነበሩም። የአንፊልዱ ክለብ በምሽቱ ጨዋታ አብዛኛውን ጊዜ ኳስ እነሱ ጋር ስትሆን በ3-2-5 የአጨዋወት ቅርጽ ሲጫወቱ ይታዩ ነበር። ነገር ግን የአርነ ስሎት ቡድን ኤቨርተኖችን የተቀናጀውን ሎ ብሎክ አጨዋወት ለማስከፈት የተቸገሩ ቡድን ነው የነበሩት። በዚህ ባልነው የ3-2-5 አጨዋወት ቅርጻቸው ግን ሉዊስ ዲያዝ ከኦብሪያን ጋር 1-1 እየተገናኘ ኦብሪያንን ለመርታት ሲሞክር ነበር። ነገር ግን ሊቨርፑሎች የበለጠ ክሬቲቭ መሆንና ፍሉይድ በመሆን ወይም ተጫዋቾቻቸውን ቦታ እየቀያየሩ በመጫወት የተሻለ እድል መፍጠር ሲያስፈልጋቸው ነበር። በሌላ በኩል በምሽቱ የመርሲሳይድ ደርቢ ሊቨርፑሎች የትሬንት አሌክሳንደር አርኖልድና ለመኖር ተከትሎና ኮነር ብራድሊም ከጉዳቱ አለማገገሙን ተከትሎ ስሎት ትላንት በዚህ የቀይ መስመር ተመላላሽ ተከላካይ ቦታ ላይ የተጠቀሙት ተጫዋች ከርቲስ ጆንስ ነው የነበረው። ቀያዮቹ ትላንት ከኋላ ኳስ መስርተው ሲወጡ ስኬታማ በነበሩበት ጨዋታ ከርቲስ ጆንስ ራይት ባክ ሆኖ ተሰልፎ ኢንቨርት እያደረገ ወደ መሃል እየገባ ሲጫወትም ነበር። የዚህ ሀሳብም በቢልድ አፕ ወቅት የ3-2 ግንኙነትን በመፍጠር ወደ ሴንትራል ኤሪያ ወይም ወደ አማካኝ ክፍሉ የፓሲንግ አንግሎችን ለማስከፈት ነው። ስሎት ጆንስን ወደ ሃፍ ስፔሱ በመግፋት አሌክሲስ ማካሊስተር ደግሞ ፒቮቱ ላይ እንዲሆን ሲያድጉ ነበር። ይህም የ3-2 ግንኙነቶችን ሲፈጥርላቸው ነው የነበረው። ታዲያ በዚህ ሚና አንዲ ሮበርትሰን ቁልፍ ሚና እንደነበሩ መዘንጋት የለበትም። ሮበርትሰን የኤቨርተን ተጫዋች ጃክ ሃሪሰንን ወደ ውስጥ በመሳብ ሃሪሰን በነገራችን ላይ በ69ኛው ደቂቃ ላይ በኢሊማን ዳዬ የተቀየረ ተጫዋች ነው። ሮበርትሰን ሃሪሰንን እንግዲህ ወደ ውስጥ በመሳብ ሉዊስ ዲያዝ ለብቻው ተነጥሎ ከጃክ ኦብሪያን ጋር 1-1 እንዲገናኝ ሲያድርገው ነበር። ይህም ብቻ ሲሆን ቨርጂል ቫን ዳይክም ወደፊት እንዲጠጋ ስፔስ ሲፈጥርለት ታይቷል። ይህም ኤቨርተኖችን ወደ ኋላ በጥልቀት እንዲገፉ የሚያስገድዳቸው ነበር። ወደ ከርቲስ ጆንስና ሮበርትሰን ስንመለስ ግን ሁለቱ ተጫዋቾች አንዳንዴ ኃላፊነቶችን እየተለዋወጡም ሲጫወቱ ነበር። ከርቲስ ጆንስ ወደ ሃፍ ስፔስ ገብቶ የሚጫወት በመሆኑ ማካሊስተር በፒቮቱ ላይ ቀድመን እንዳልነው በጥልቀት ወደ ኋላ ሆኖ ሲጫወት ነው የነበረው። ከርቲስ ጆንስ ያለው ፕሬስ ሬዚስታንስ ወይም ፕሬስ ሲደረግ የመቋቋም አቋሙና ከኳስ ጋር ያለው አቅም ከግራቨንበርች ጋር በአግባቡ ስክት ብሎ መጣመር እንዲችልም አድርጎታል። በጨዋታው ብዙ ኳሶችንም የተቀበለ ተጫዋች ነበር። 19 ያህል ኳሶችን ነው የተቀበለው። ጆንስ የነበረውን ሌላ ቁጥሮች ከተመለከትንም ካደረጋቸው 73 ፓሶች 68ቱ የተሳኩ ነበሩ። ይህም ሲሰላ 93% የተሳካ ፓስ ነበሩት ማለት ነው። ከ5 ግንኙነቶች 3ቱን አሸንፏል። 100% የተሳካ ድሪብል አድርጓል። 6 ሪከቨሪዎችን አድርጓል። እንዲሁም ከ7 ደግሞ 4 የተሳኩ ረጃጅም ኳሶችንም ጥሏል። ምናልባት መስሎት አርቢ ያገኙ ይመስላል። አርኖልድ በክረምቱ ወደ ሪያል ማድሪድ ማምራቱ
አይቀሬ ስለሆነ ማለት ነው። ግን ጆንስ ይህ ሚናው ቋሚ ሆኖ ይቀጥላል የሚለው ግን ሌላ ጥያቄ ምልክት ውስጥ ይገባል። በምሽቱ መርሲሳይድ ደርቢ ጨዋታ ግን ደምቆ የተገኘ ተጫዋች ነው። በቀጣዮቹ ጨዋታዎችም በዚህ ቦታ እንደሚሰለፍ ይገመታል። ስንጠቀልለው ግን የአርነ ስሎት ቡድን የሆኑት ሊቨርፑሎች እንግዲህ ፕሪሚየር ሊጉን በ12 ነጥቦች ልዩነት እየመሩት ይገኛሉ። ያው የሊጉ ዋንጫ ጉዳይ እንኳን ያበቃለት ጉዳይ እንደሆነም ደፍሮ መናገር ይቻላል። የቀረው ካሁን በኋላ 8 የሊግ ጨዋታዎች ብቻ ናቸው። ሌሎች ጨዋታዎችን ባጭሩ እየተመለከትን እንሂድ። ማንቸስተር ሲቲ ሌስተር ሲቲን 2-0 በሆነ ውጤት ማሸነፍ ችሏል። ጃክ ግሪሊሽና ኡመር መርሙሽ ለሲቲዝኖቹ ያስቆጠሩ ተጫዋቾች ናቸው። ግሪሊሽ ትላንት ከዲሴምበር 2023 በኋላ በሊጉ ለመጀመሪያ ጊዜም አስቆጥሯል። ግሪሊሽ ትላንት ማስቆጠሩ ግን በእውነቱ አስደሳች ያድርጓል። ምክንያቱም በወሳኝ ቀን ነው ሊያስቆጠር የቻለው። የግቡን መታሰቢያነትም ለወንድሙ አድርጓል። የግሪሊሽ ማስቆጠር አስደሳች ነው ያልኩበት ምክንያት ግን ከወንድሙ ህልፈተ ህይወት ጋር በተያያዘም ነው። ከረጅም ዓመት በፊት ገና በአንድ ዓመቱ ያጣው ታናሽ ወንድም ነበረው። ግሪሊሽ ትላንት ላይ ሆኖ እንደገለጸውና እንደተደመጠው ከሆነም ታናሽ ወንድሜ ህይወቱ ያለፈው የዛሬ 25 ዓመት ነው። ይህ ቀን ሁሌም በቤተሰባችን ከባድ ነው፣ ነገር ግን በማስቆጠር ደስተኛ ነበርኩኝ። እናቴና አባቴ እዚህ ነበሩ። ይህ ቀን በቤተሰቡ ሁሌም ከባድ ነው፣ ስለዚህ ማስቆጠሬና ማሸነፋችን ድንቅ ነው ሲል ግሪሊሽ ተደምጧል። የፔፕ ጓርዲዮላ ሰራዊቶች ከትላንቱ ድላቸው በኋላ በጊዜያዊነት ቢሆንም ወደ ቶፕ 4 መመለስ ችሏል። ብራይተን በአስቶን ቪላ 3-0 በሆነ ውጤት ተረቷል። ማርከስ ራሽፎርድ፣ ማርኮ አሴንሲዮና ዶኒየል ማለን ደግሞ ባለቀ ሰዓት ለቪላ ያስቆጠሩ ተጫዋቾች ናቸው። በርንማውዝ በኢፕስዊች ታውን 2-1 ተረቷል። ኒውካስል ዩናይትድ ብሬንትፎርድን 2-1 ሲረቱ፣ ሳውዝሃምፕተን ከክሪስታል ፓላስ ደግሞ ያደረጉት ጨዋታ 1-1 በሆናቸው ውጤት ሊጠናቀቅ ችሏል። በስፔን ኮፓ ዴል ሬይ የግማሽ ፍጻሜ የመልስ ጨዋታ ደግሞ ባርሴሎናዎች በፌራን ቶሬዝ ብቸኛ ግብ ታግዘው አትሌቲኮ ደ ማድሪድን 1-0 በሆነ ውጤት ማሸነፍ ችሏል። ፌራን ቶሬዝ ትላንት ያስቆጠረው ግቡም በውድድር ዓመቱ 16ኛ ግቡ ሆኖ ሊመዘገብለት ችሏል። ትላንት በጨዋታው ግን የዲየጎ ሲሞኒ ቡድን የሆኑት አትሌቲኮች አንድም ኢላማውን የጠበቀ ሙከራ ማድረግም አልቻሉም ነበር። ባርሶች ትላንት በመከላከሉ ረገድም ድንቅ ቡድን ነው የነበሩት። የካታላኑ ክለብ ግን ትላንት 3-4 አግብተው ማሸነፍ የሚችሉበት ጨዋታም ነበር። አትሌቲኮ ደ ማድሪዶች ግን የውድቀታቸው ምክንያት በመከላከሉ ያላቸው አቀራረብ ነው። ዘንድሮ ከባርሳ ጋር 4 ሲገናኙ 4 የተጠቀሙት ተመሳሳይ መንገድ ነው። በተለይ ይህ ካልሰራ ያጨዋወት መንገድ መቀየር ግድ ይሆናል። አትሌቲኮች ግን ከአንድ ተጋጣሚ ጋር 4 በዛው መልኩ የቀረቡ ቡድን ሆኖ ነው የተገኙት። ባርሳ ዘንድሮ አትሌቲኮን በሁሉም ጨዋታዎች የበላይነቱን ወስዶ ማሸነፍ ችሏል። ምክንያቱም ለባርሳ የአትሌቲኮች ሙሉ ቡድኑ ወደ ኋላ ፈግፍጎ መጫወት ከባድ ሳይሆን ሆኖ የተገኘው ቀሎ ነው ሊገኝ የቻለው። በአጠቃላይ ግን ባርሳዎች በድምር ውጤት አትሌቲኮን 5-4 በማርታት እንግዲህ ለፍጻሜ ደርሷል። አይቀመስ የሆኑት ቡልጋሪዎቹ 2005 ከገባ ሽንፈት የደረሰበት ደርሰው የማያውቁ ቡድን መሆናቸውም መዘንጋት የለበትም። በኮፓ ዴል ሬይ ፍጻሜ እንግዲህ ባርሴሎና ከሪያል ማድሪድ በኤል ክላሲኮ የምንመለከት ይሆናል። በጀርመን ዲኤፍቢ ፖካል ስቱትጋርት አርቢ ላይፕዚግን 3-1 በመርታት ለፍጻሜ ድረሱ ሲሆን በፍጻሜው ትላንት እንዳነሳ ነው የሶስተኛ ዲቪዚዮን ቡድኑን አርሚኒያ ቢልፊልድን የሚገጥም ይሆናል። በኮፓ ኢታሊያ የግማሽ ፍጻሜ የመጀመሪያ ጨዋታ ደግሞ በደርቢ ዴላ ማዶኒያ ኤሲ ሚላን ከኢንተር ሚላን አንዳቻ ተለያይቷል። ታሚ አብርሃም ለሚላን ቀዳሚ ግብ ሲያስቆጥር ሀካን ቻልሃኖግሉ ደግሞ ለኢንተር የአቻነቷን ግብ አስገኝቷል። የመልስ ጨዋታ የሚኖራቸው ይሆናል። በኮፓ ደ ፍራንስ ደግሞ በሬምስ 2-1 በሆነ ውጤት ተረቷል። በዚህም በፍጻሜው ፔዤ ክሬምስ ጋር የሚገናኙ ነው የሚሆነው። ዛሬ አንድ ተጠባቂ ጨዋታ በእንግሊዝ ፕሪሚየር ሊግ ይደረጋል። ለመጠቆም ያህል ግን በለንደን ደርቢ ቼልሲዎች በሜዳቸው ስታንፎርድ ብሪጅ ቶትናም ሆትስፐርን ከምሽቱ 4 ሰዓት ላይ የሚያስተናግዱበት ጨዋታ በስፋት ይጠበቃል።